በ5.9 ሚሊዮን ብር ሙሉ ክፍያ ባለ ሁለት መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሪል ስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63000 ብር ብቻ። ድርጅታችን ሸዋሪ ሪል ስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83000 ብር ብቻ ባለ ሁለት መኝታ በ790,000 ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ 3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ ቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢለን መስክ የዓለማችን የመጀመሪያው ግለሰብ የሚያደርገውን ተግባር ፈጽሟል። ምን አሳክቶ የመጀመሪያው ሰው ተባለ? በዘገባው ተካቷል። የሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ እስራኤል ሊያቀኑ እንደሆነ መረጃዎች ጠቁመዋል። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩም። የሶማሌላንዱ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ እስራኤል ሊያቀኑ እንደሆነ ይፋ ሆኗል። እስራኤል እንደ ሀገር ለሶማሌላንድ እውቅና ከሰጠች በኋላ ለመጀመሪያ ጊዜ የሚደረግ ጉዞ እንደሆነም ታውቋል። ጉዞውን በተመለከተ ከሶማሌላንድ ፕሬዝዳንት ጽህፈት ቤትም ሆነ ከውጭ ጉዳይ ሚኒስቴሩ በይፋ የተባለ ነገር ባይኖርም የእስራኤል መገናኛ ብዙሃን ግን ስለ ጉዳዩ እየጻፉ ነው። ኢሮ በሚል ቅጽል ስማቸው የሚታወቁት የሶማሌላንዱ ፕሬዝዳንት ቴልአቪቭ ማክሰኞ ይገባሉን ተብሎ ይጠበቃል። ሶማሌላንድ በኤደን ባህረ ሰላጤ በቀይ ባህር ደቡባዊ መግቢያ ላይ የምትገኝ ሀገር እንደሆነች ይታወቃል። ይህንን ተከትሎም ለበርካታ ስትራቴጂካዊ ጉዳዮች ወሳኝ ሀገር ናት። እስራኤልም ኢራንን ለመመከትና ቀጠናው ላይ ፍላጎቷን ለማስፈጸም ለሃርጌሳ እውቅና በመስጠት የመጀመሪያው ሀገር መሆኗ አይዘነጋም። አካባቢው ላይ በስፋት የሚንቀሳቀሱት የየመን ሁቲዎች በህንድ ውቅያኖስና ቀይ ባህር በኩል አደጋ በእስራኤል ላይ በመፍጠራቸው አካባቢው ላይ መንቀሳቀስ እነ ጠቅላይ ሚኒስትር ቤንያሚን ኔትንያሁ ይሁነኝ ብለው ይዘውታል። የፕሬዝዳንቱ ጉዞ ስጋት በተጋረጠበት የመካከለኛው ምስራቅ ፖለቲካ ላይም ተጨማሪ ቀውስ ሊፈጥር ይችላል በሚል ተንታኞች ሀሳባቸውን እያነሱ ነው። ኢራን ከአሜሪካ ጋር ዛሬ ይፈረማል ተብሎ የሚጠበቀውን የመግባቢያ ሰነድ በተመለከተ የመጨረሻ ውሳኔ ላይ እንዳልደረሰች ተሰምቷል። ኢራን የቀረበው ምክረ ሀሳብ ፖለቲካዊ፣ ህጋዊና ቴክኒካዊ ይዘቶችን መመልከታችንን ቀጥለናል ማለቷን ዘገባው አትቷል። ለቴህራን ወታደራዊና የደህንነት ተቋማት ቅርብ የሆነው የፋርስ የዜና ወኪል የሚመለከታቸው ተቋማት ምክረ ሀሳቡን አሁንም እየተመለከቱት ነው ብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ስምምነቱ ይፈረማል ብለው እየጠበቁ ነው። የኳታር አደራዳሪዎች በጦርነቱ ማቆሚያ ስምምነት ላይ የመጨረሻ ማስተካከያዎችን ለማድረግ ወደ ቴህራን ማቅናታቸውም ሰምቷል። የኢራንና የዩናይትድ ስቴትስ የሰላም ስምምነት መቃረቡን ተከትሎም የኳታር አሸማጋዮች ስምምነቱን ለማጽደቅ ዛሬ እሁድ ወደ ቴህራን ማምራታቸውን ሁለት የክልሉ ባለስልጣናት ይፋ አድርገዋል። እነዚህ ባለስልጣናት ዩኤስና ኢራን በመጨረሻም ሺዎችን የቀጠፈውን ግጭት የሚያቆምና የዓለምን ገበያ መስቀልቅል ውስጥ የከተውን የሆርሙዝ ወሽመጥ መልሶ የሚያስከፍት ስምምነት ላይ ለመድረስ መቃረባቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የፓኪስታኑ ጠቅላይ ሚኒስትር ሽባዝ ሸሪፍ ትላንት ቅዳሜ በሰጡት መግለጫ ስምምነቱ ዛሬ እሁድ ሊፈረም እንደሚችል ይፋ ማድረጋቸው ይታወቃል። ትራምፕ ስምምነቱ እንደተፈረመ ወዲያውኑ የሆርሙዝ ወሽመጥ ክፍት እንደሚሆን ተናግረዋል። ይህ ስምምነት በአካል ሳይገናኙ በኤሌክትሮኒክስ ዘዴ እንደሚፈረም ቢጠበቅም መቼና እንዴት እንደሚከናወን ግን እስካሁን ግልጽ የሆነ ነገር የለም። ስምምነቱ በዩኤስና በኢራን መካከል ያሉትን እንደ የኢራን የኒውክሌር መርሃ ግብር ወይም የታገዱ ሀብቶች ያሉ በጣም አስቸጋሪ ጉዳዮችን ሙሉ በሙሉ አይፈታም። ሆኖም በእነዚህ ጉዳዮች ላይ ቴክኒካዊ ውይይቶችን ለማድረግ የ60 ቀናት የጊዜ ማዕቀፍ እንደሚሰጥ ለድርድሩ ሂደት ቅርበት ያላቸው የፓኪስታንና የክልሉ ባለስልጣናት ገልጸዋል። ባለስልጣናቱ ፓኪስታን ሁለቱም ወገኖች ከድርድር ጠረጴዛው እንዳይወጡና ውይይቱ ሙሉ በሙሉ እንዳይፈርስ ለወራት ያደረገችውን ለአስጨራሽ ጥረት አውስቷል። በአሁኑ ወቅት እየተመከረበት ባለው ስምምነት መሰረት ዩናይትድ ስቴትስና እስራኤል የኢራንን የሚሳኤልና የኒውክሌር መርሃ ግብሮችን ለማጥፋት እንዲሁም ለተላላኪ ቡድኖቿ የምታደርገውን ድጋፍ ለማስቆም ከነበራቸው የመጀመሪያው ግብ ያነሰ ውጤት ያገኙም ይመስላል ተብሏል። ስምምነቱ እነዚህን ጉዳዮች እንዴት እንደሚያስተናግዳቸው ወይም የውሳኔው አካል መሆን አለመሆናቸው ግን
ግልጽ አይደለም። በሌላ በኩል ፕሬዝዳንት ትራምፕ ሰኞ ዕለት በሚጀመረው የቡድን ሰባት ጉባኤ ላይ በሆርሙዝ ወሽመጥ ውስጥ ያሉ ፈንጆችን ስለማጽዳት ውይይት ያደርጋሉ ተብሎም ይጠበቃል። ይህ የውሃ መስመር ለነዳጅ፣ ለተፈጥሮ ጋዝና እንደ ማዳበሪያ ላሉ ተያያዥ ምርቶች ከፍተኛ የትራንስፖርት እንቅስቃሴ የሚያስተናግድበት ሲሆን መዘጋቱ በዓለም ኢኮኖሚ ላይ ከባድ ቀውስ ፈጥሯል። ይህ የተስፋ ጭላንጭል የታየው ኢራን ከዩኤስ እና ከእስራኤል ጋር በሳምንቱ መጀመሪያ ላይ የተኩስ ልውውጥ ካደረገች በኋላ ሲሆን ይህም የነበረውን የተኩስ አቁም ስምምነት በማፍረስ መካከለኛው ምስራቅን ወደ ሙሉ ጦርነት ሊመልስ የሚችል ከፍተኛ ስጋት ደቅኖ ነበር። የኢራን የኒውክሌር መርሃ ግብርና በከፍተኛ ደረጃ የበለጸገው ዩራኒየም ከዩኤስና ከእስራኤል ጋር ለዘለቀው ውጥረት ዋነኛ መንስኤና የዓለም አቀፉ ማህበረሰብ ስጋት ሆኖ ቆይቷል። ሁኔታው ሲረጋጋ ዩኤስ በኢራን ወይም በአሜሪካ የሚገኘውን የበለጸገ ዩራኒየም አቅሙን በማውረድ ታጠፋዋለችም ተብሏል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ መረጃ እንደሚያመላክተው ኢራን እስከ 60 በመቶ ያደገ 440.9 ኪሎ ግራም ዩራኒየም አላት። ይህ ደግሞ ለኒውክሌር መሳሪያ መስሪያ ከሚያስፈልገው 90 በመቶ በላይ ደርሷል ማለት ነው። ኢራን የኒውክሌር መርሃ ግብሯ ለሰላማዊ ዓላማ ብቻ መሆኑን በተደጋጋሚ ትገልጻለች። ባለፈው ዓመት በአሜሪካ ከባድ ጉዳት በደረሰባቸው 3 የኒውክሌር ጣቢያዎች ውስጥ ተቀብሮ የሚገኘውን የበለጸገ ዩራኒየም አሳልፋ ለመስጠት እስካሁን በይፋ ምንም አይነት ቁርጠኝነት አላሳየችም። ኢለን መስክ የስፔስ ኤክስ የአክሲዮን ገበያ በመጨመሩ የዓለማችን የመጀመሪያው ትሪሊየነር ሆነ። የኢለን መስክ የህዋ ኩባንያ ስፔስ ኤክስ ከፍተኛ የአክሲዮን ሽያጭ ማካሄዱን ተከትሎም የዓለማችን የመጀመሪያው ቱጃር ባለ ትሪሊየነር ሆኗል። የቴስላና ስፔስ ኤክስ መስራች ሆነው መስክ የዓለማችን ቁጥር 1 ሀብታም የ1.11 ትሪሊየን ባለቤት በመሆን ስሙን ከቱጃሮች አናት ላይ በደማቅም ጽፏል። ብሉምበርግ የቱጃሮች ዝርዝር ባወጣበት ዘገባው ላይ እንደጠቀሰው ከሆነ መስክ ሀብቱ 1 ትሪሊየን የሞላለት የሮኬት የቴሌኮሙኒኬሽንና የሰው ሰራሽ አስተውሎት ኩባንያው በናስዳቅ የአክሲዮን መገበያ ላይ 2.2 ትሪሊየን ዶላር ካስመዘገበ በኋላ ነው። ኩባንያው የአክሲዮን ድርሻዎቹ የመሸጫ ዋጋ እያንዳንዳቸው 135 ዶላር የነበሩ ቢሆንም ግብይቱ እንደተጀመረ በ150 ዶላር ሲሸጡ ቆይተው በኋላም ባለሀብቶች በህዋ ላይና ከመስክ ጋር ግንኙነት ባላቸው ንግዶች ላይ ለመሰማራት ያላቸው ፍላጎት በመጨመሩ 176.50 ዶላር ደርሷል። የስፔስ ኤክስ አክሲዮን ሽያጭ ከመዘጋቱ በፊት 161 ዶላር ደርሶ ነበርም ተብሏል። መስክ በስፔስ ኤክስ ላይ የ42 በመቶ ድርሻ ያለው ሲሆን ይህም በሚያካሄዳቸው እያንዳንዱ ውሳኔዎች ላይ የተናጠል ቁጥጥር ማድረግ እንዲችል ያስችሏል። እንደ ብሉምበርግ ዘገባ ከሆነ በስፔስ ኤክስ ያለው የአክሲዮን ድርሻ 767.1 ቢሊዮን ዶላር እንዲሁም በቴስላ ደግሞ 168 ቢሊዮን ደርሷል። ከዚህ በተጨማሪ በሁለቱም ላይ በስፔስ ኤክስ እና በቴስላ ወደፊት በሚቀመጠው ዋጋ መግዛት የሚያስችል የ53.8 በመቶና የ116.4 ቢሊዮን ድርሻዎች አሉትም ተብሏል። ይህም ወደፊት በሚኖር ግብይት የአክሲዮን ገበያ ዋጋው ከጨመረም የበለጠ አትራፊ እንደሚያደርገው ቢቢሲ አስነብቧል። የመስክ የዓለማችን የመጀመሪያው ትሪሊየነር መሆን ወዲያውኑ የሀብት ኢፍታዊነትን በሚመለከት ክርክር ማስነስቷል። የመስክ ሀብት የፖላንድ ወይም የስዊዘርላንድ ምጣኔ ሀብት ከሚያመነጨው አጠቃላይ ገቢ ጋር ተመሳሳይ ነው። ይህ የዓለማችን ቱጃርን በዓለም ፖለቲካ ላይ ወሳኝና ከፋፋይ እንዲሆንም ያደርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ለመመረጥ በሚያደርጉት ቅስቀሳ ወቅት የወቅቱን አገሪቱን መሪዎች ተችቶ በመቶ ሚሊዮኖች የሚቆጠር ዶላር ሰጥቷቸዋል። መስክ ትራምፕን ለድል ከበቁ በኋላ የማራላጎና የዋይት ሀውስ ቤተኛ ሆኗል። የመንግስትን ብቃት ያቀላጥፋል የተባለውን መስሪያ ቤትንም መርቷል። የመንግስት ወጪን በከፍተኛ ሁኔታ ቢቀንስም መስክ ለዩኤስአይዲ መዘጋት ምክንያትም ነው። እንዲህ አይነት እርምጃዎች በ2030 ተጨማሪ 14 ሚሊዮን ሞቶች እንዲመዘገቡ እንደሚያደርግም ላንሴት ሜዲካል ጆርናል ላይ የታተመ ጥናት አስጠንቅቋል። በ5.9 ሚሊዮን ብር ሙሉ ክፍያ ባለ 2 መኝታ የቦሌ ጉረቤት በሆነችው ጃክሮስ ላይ ኮምፓውንድ አፓርትመንት ቤቶችን ከሸዋሪ ሊስቴት 25% ቅናሽ የተደረገላቸውን ቤቶች በካሬ በ63 ሺህ ብር ብቻ። ድርጅታችን ሸዋሪ ሊስቴት የሸዋ ሾፒንግ ሴንተር እህት ኩባንያ ሲሆን ባለፉት 2 ዓመታት ከ100 በላይ ቤቶችን አስረክበናል። አሁን ደግሞ ከ10% ቅድመ ክፍያ ጀምሮ ለሚከፍሉ በካሬ በ83 ሺህ ብር ብቻ ባለ 2 መኝታ በ790 ሺህ ብር ቅድመ ክፍያ ብቻና በ7.9 ሚሊዮን ሙሉ ክፍያ ባለ
3 መኝታ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ሙሉ ክፍያ ይግዙ። ይህ የቤት ዋጋ ለ10 ቤቶች ብቻ ስለሆነ ይደውሉ።